እግዚአብሔር ያልሰጠ ስለሚወድ በጣም ከታገልከው ግን ሊለቅ ይችላል። አይልቀቅህ በቃ እግዚአብሔር ሆይ ለምኞት ያሳልፈኛል አሳልፍ አትስጠኝ የሚባለው ለዛ በዛ ልክ ለመሄድ አትታገለው። በቃ አምላክህ እሱ ላንተ እንድትኖርለት የሚፈልገውን አይነት ህይወት ለመኖር ጣር። እሱን ቼዘርክ እንዴ አውራው የት ነህ ጌታ ሆይ በለው። እውነት ታክሲ ውስጥ ምናምን ሆነ ልክ ነኝ ግን ማለት እኮ አለብህ እና ካንተ በተቃራኒ ነው እየሮጥኩ ያለሁት ወይስ ወደ አንተ ነው? እና አንዳንዴ ምን ይሰማኛል መሰለህ በተመሳሳይ ጊዜ ወደ ክርስቶስም እየሸሸህ ከክርስቶስም እየሸሸህ ሊሆን ይችላል። በጣም ኮንፊውዝ ልትሆን ይችላል። ኢንቴንሽንህን አታምነውም። የሆነ ሰዓት ላይ እኮ ተቀይረህ ልትሆን ይችላል። እያገለገልክ መስሎ ሊሰማ ይችላል፣ ግን በጣም ትዕቢተኛ ሆነህ ሊሆን ይችላል። ቆም ካላልክ ጉድህ ነው የሚፈለው። የሆነ ሰዓት ላይ ነገሮች ገደል ከገቡ በኋላ ትንሿን ዋርካ እንደተተከለች ሳትነቅላት ካደገች በኋላ አትነቅለው። መሀል ላይ መደንገጥ ያስፈልጋል። ምንድን ነው እያደረክ ያለሁት? ጌታ ሆይ አንተ በምትፈልገው መንገድ ነው እየሄድኩ ያለሁት። ማተር የሚያደርገው አንተ የምትፈልገው ነገር ነው። ፕራዮሪቲ እግዚአብሔር ነው። በቃ አንተ የምትፈልገው ነገር ነው። ልክ ሁሉ ነገሩ ለእናትና ለአባቱ የተገዛ ሰው አለ አይደል? መማር ሳይፈልግ ቢማር፣ መስራት ማይፈልግ ሲሰራ፣ እንደዚህ የሆኑ ሰዎች አሉ አይደል? ባትፈልግ እንኳን እግዚአብሔር ሆይ አንተ የምትፈልገው ነገር ምንድነው? በዛ ልክ ነው ለእግዚአብሔር መገዛት ያለብን። ያን ማወቅ ያለብንና ራሱን የሚያወዳድር ሰው በቃ በጣም በቃ መጥፎ ነገር ውስጥ ነው ያለው። ቲፍ ኦፍ ጆይ ነው አይደል? በቃ ራስን ማወዳደር ይሰርቃል። ደስታ የማይመስል ነገር እኮ እግዚአብሔርን በያዘ ሰው ልቀና ትችላል። እንደዛ ራሱ ጥሩ ነው። አሁን በመንፈሳዊ ሰዎች ቀንተው ራሳቸውን ለራሳቸው ያላቸው አመለካከት ዝቅ የሚሉ ሰዎች ራሱ ልክ አይደል? እግዚአብሔር አንተን እንዳንተ ነው የሚያይ፣ እንደ ዮናስ በቃ ዮናስ ነህ እግዚአብሔር ፊት። እንደ ቤተሰቦቻችን የገሌ ልጅ አታየውም አይልህም እግዚአብሔር። እንዴ ገሌ የሰባቱንም ቀን ውዳሴ ማርያም ነው በቃ የምታደርሰው አንተ አቡነ ስሜት ብለህ እኔ ልቀርብ ምናምን የሚል እግዚአብሔር የለም። አቅምህን ያውቃል፣ ምን ያህል እንደጠርክለት ያውቃል፣ ይባርክልሃል። እሱን ብቻ ማየት እና ምን ያህል ደግ አምላክ ሩሩ አምላክ እንደሆነ አስበህ እግዚአብሔር ይሄንን ይባርክልኛል እሱን ይሄ የሚያስደስተዋል ብለህ ማሰብ አለበት። የሚፈልገው ነገር ኖሮ እኮ አይደለም፣ ትንሽ ጥረትን ሰበብ ነው የሚፈልገው አንተን ለማማር ስንል የነበረው እኮ ለዛ እኮ። እና ራስህን በእግዚአብሔር አይን ማየት ማለት ራስህን አለመወዳደር ማለት እኮ። እግዚአብሔር የእንጀራ ልጅ አድርጎ እንደማያይህ ታውቃለህ አይደል? ሁላችንም ልጅ ነንና እግዚአብሔር ፊት ራስን በእግዚአብሔር ፊት ስታየው ሁሉ ከሁሉ ጋር እኩል ነው ይላል። የተሳሳቦት መኪና፣ የተሳሳቦት ቤት፣ የተሳሳቦት በቃ አቺቭ ያደርጉት ነገሮች የተሳሳቦት በእግዚአብሔር አይን ፊት ምን አይነት ሰው እሱን ካረጋገጥክ እግዚአብሔር ፊት ንጹህ ከሆንክ እግዚአብሔር ፊት የሱ ልጅ ለመሆን የተገባህ ከሆንክ ምን ትፈልጋለህ? ሰው እግዚአብሔርን ከያዘ ምን ይፈልጋል?